ካንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር? አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህ ምዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎቼ ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ ያንተ ፈተና በሴት ላይ ሴት መደረብ ነው? እሱ ነው ታግሳ ማለት ያለባት ካንተ ጋር መቆየት ያለባት ሴት እየተናገረችኝ ነው። እየሰማሽ እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልኩ ያለሁት። አይ የምሬን ነው። በስነ ስርዓት እንድንነጋገር ነው እንጂ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብራም ጋር ልትዋወቃችሁ ነው የመጣሁት? ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገርታ? በመገናኛ ነው ባይሆንት በመገናኛ ያው ምን መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ክራውድ ስለነበረ መንገዱ ማለት ነው። እና እንድትቀልጂብኝ ሳይሆን በግልጽ አማርኛ ነው እየጠየቅኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠሪ በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ምንድን ነው? የመጣሁበት መስመር ምንድን ነው? መስመር ምንድን የትኛው መስመር ነው? አማርኛቸው አትግባባቸው። አንቺ የመጣሽበት መንገድ አለ። ገባሽ አይደል? ስለዚህ እኔ ልንገርሽ አብርሃም ይጀብነት አይደለም። አንድ አዳምጠኝ። ከሷ ጋር እያወራው ነበር። ከሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት ነበር። አትቀልድ ፕሊዝ። ከሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር? ከኔ ጋርም እያለ በጎን ከፍቅር ጋር ነበርክ ነው? ሁሉም ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችውም ሴት አዲስ ሴት ነው ህይወቴ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እስቲ ፍንድቅድቅ ያለች ሴት ናትና ከሁለታችሁም በፊት ማቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ነታወቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶሽ ነው? አንቺ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨርሰ ወይ ከሄርሜላ ጋር ያለው ነገር ምንድነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን የውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? ሲጀምር በራሴ ማየው ነገር አለ። የራሴ ሚዛን አለ። ለኔ ተውት ያያችሁ። ኦኬ ኖ የራሴ ሚዛን ነው። ሁሌ ምን ሲደርብብሽ ለማስረዳት ሞከርኩ ነው እኮ። እና ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለው። በዛ ላይ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ እንዴ ይቅርታ። ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድነው? ጭንቀት አንችልም። በጣም የሚከብደን የሆነ መጨቃጨቅ ምናምን ነፃነታችን ሲያዝ በጣም ነው የሚደብረን። ነፃነታችንን አውጀን የመጣነው አይደል? ለነፃነታችን እንቆማለን። ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበርን። በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው አሁንም ቢሆን ሲሪየስ የሆነ ነው። ገባሽ አይደል? ስለዚህ እናቴ እህቴ በእናትሽ አንዴ ስሚኝ። ሁሉም ሰው ይስቃሉ፣ ይደሰታል። አንቺ ብቻ አይደለሽም። የጊዜ ጉዳይ ነው። አንድ ሰው አዝኖ አይቆይም፣ አንድ ሰው ተደስቶ አይቆይም። ሁኔታዎች ናቸው ሁለቱ ማለት ነው፣ ሀዘንና ደስታ። ሰው ምክንያታቸው ነው የሚለያየው እኮ። በቁም ነገር ያወራን ደግሞ አንቺ አሳልፈሽው ብዙ ነገሮችን እንትመለሻላ ሳላወራም ትረዳኝ ፓርት ነው አሁን። ስለዚህ ያሳለፈው ነገር መደገም አለበት ነው። አሁንም አንቺ ለመሰበርም ለማልቀስም ለመጎዳትም ሬዲ ነሽ ማለት ነው። እንዴት መሰለሽ ሩታዬ፣ መሬት ላይ ያለ ሰው ለመውደቅ አይፈራም። እንዴት ነው ከዚህ በላይ ካሳለፍኩት ነገር በላይ ሊደርስብኝ